ወንበራችን ላይ እንቀመጣለን፣ መኪናችን ላይ እንቀመጣለን። ስለዚህ መቀመጥ ነው። በመቀመጥ የተከበብን ነን። እባክህ ለጤንነትህ ተጨናቂ። ይሄ ማለት ዴፊሸንሲ ነው። ልክ አሁን የገንዘብ እጥረት ሲኖርብህ ኪስህ ወይም አካውንት እየቀነሰ እንደሚያሳይህ እነዚህ ምልክቶች የጤንነትህ መቀነስን እያሳይህ ነውና እባክሽን ጤና ያንቺ ኃላፊነት ነው። ያንቺንና ሎሚ በሚገባ ተጠቀሚ ወይም ደግሞ እያለ ሐኪሙ ሁሌ ሊነግርሽ አይችልም። ሰላም ውድ ቤተሰቦች እንዴት ናችሁ? እንግዲህ ባላችሁበት ሁሉ ፍቅርን፣ ሰላምን፣ መትረፍረፍን፣ ጸጋን ተመኘሁላችሁ። እንግዲህ ዛሬ በጣም ከምሰማቸው ከማያቸው ነገሮች አንጻር ስለ ጤና ብናወራ ብንወያይ ብዬ መጣሁ። ጤና ለአንተ ምንድን ነው? ጤና ለአንቺ ምንድን ነው? ጤና ሲባል ብዙውን ጊዜ ብዙዎቻችን ጤንነቱን ስናጣ ብቻ ነው እንጂ ስለ ጤና የምናስበው ወይም የምናወራው ጤናችን እያለ አናስተውልም። እና በጣም የሚገርማችሁ ነገር ብዙዎቻችን የተድላ ህይወት እንፈልጋለን፣ ገንዘብ እንፈልጋለን፣ እንሰራለን። ደፍኔት ለምንፈልገው የተድላ ህይወት እንሰራለን፣ ለገንዘብ እንሰራለን፣ ጥሩ ስኬታማ ለመሆን እንሰራለን፣ ጥሩ ሚስት ወይም ጥሩ ባል ለማግኘትም እንሰራለን፣ እንጥራለን። ስለዚህ እስኪ አንድ ጥያቄ ልጠይቃችሁ። ጤንነታችሁን ለመጠበቅስ ምን እያደረጋችሁ? ምክንያቱም ያልተገነባ ጤንነት ሊመጣ አይችልም። በተለይ ዛሬ እንደምታውቁት በጣም የተበከለ ውሃ፣ የተበከለ አየር፣ የተበከለ ምግብ ነው እየተመገብን ያለ ነው። እንዴት ነው የተበከለው? እንግዲህ ይህን ለእናንተ አልነግርም። በዚህ ዘመን በጣም ብዙ ፋብሪካዎች በዙሪያችን አሉ። እነዚህ ፋብሪካዎች የራሳቸው የሆነ የሚያስወጡት ምንድን ነው የሚባለው ጭሶች አሉ። እነዛ ጭሶችን ነው እኛ ደግሞ ወደ ውስጣችን የምናስገባው እና አመጋገብ ዘይቤዎቻችን በተለይ ከአመራረት ጀምሮ ሲመረት ጀምሮ ከማዳበሪያው የጸረ ተባይ፣ የጸረ አረም፣ ጸረ ምናምን እየተባሉ የሚረጩ ቶክሲክ ኤሌመንቶች አሉ። ስለዚህ ከዛም በተጨማሪ ደግሞ መጥቶ ስቶር ተደርጎ ከዛ በኋላ እኛ ጋር እንግዲህ ስንዴን ለማድረስ ስንዴ ስሟን ቀይራ በተዘዋዋሪ ፓስታ ሆና መኮሮኒ ሆና ብዙ ነገሮች ተጨምረውባቸው ባይደው እኛ ጋር ይደርሳሉ። ይሄ ብቻም አይደለም። በእርግጥም ያኗኗር ዘይቤያችንም ከጊዜ ወደ ጊዜ እየተቀየረ ነው። ድሮ ሰዎች በእግራቸው ረጅም ርቀት ይሄዳሉ፣ ውሃ ለመቅዳትም ይሆን ዋሬቨር ብቻ ሰዎች በእግራቸው ረጅም ጊዜ ይሄዳሉ። ዛሬ ግን እንደምታውቁት ከመቀመጥ መቀመጥ ነው። ለምን አልጋችን ላይ እንቀመጣለን፣ እንደምታዩት ወንበራችን ላይ እንቀመጣለን፣ መኪናችን ላይ እንቀመጣለን፣ ሽንት ቤት ላይ እንቀመጣለን። ኤቭሪቲንግ መቀመጥ ነው። በመቀመጥ የተከበብን ነን። ስለዚህ ከሰውነታችን መውጣት ያለባቸው ነገሮች አይወጡም። ወደ ሰውነታችን ደግሞ መግባት ያለባቸው ጥሩ ንጥረ ምግቦች እየገቡ አይደለም። ስለዚህ በዚህ ሰዓት እኛ የምንቆጥረው እድሜያችንን እንጂ ጤና የምንጠብቅ ያለው ቅድም እንዳልኳችሁ ገንዘብ ለማግኘት ብዙ የከፈልነው ዋጋ አለ። ወይም ደግሞ ስኬታማ ለመሆን ሰዎች ስኬት ብሎ ያስቀመጡትን ስኬት ለማግኘት ብዙ እየከፈልን ያለነው ዋጋዎች አሉ። ታዲያ ጤናችንን ለመጠበቅ ምን ዋጋ ከፈልን ወገኖች? ስለዚህ እኛ ዝም ብለን እየኖርን ነው። ግን ከቀን ወደ ቀን ቀይ ፍላግ እያሳየን ነው። ቀይ ባንዲራ አለን። እግራችን አካባቢ የሆነ ይደነዝዘናል፣ ጉልበታችን አካባቢ ያመናል። ምላችሁ በጣም ብዙ ችግሮች እያየን ነው። ገና ሀያዎቹን ሳንጀምር ይልን አንዳንዴ 19 20 ገና ሳንጀምር የጤና እክሎች ወይም ደግሞ ቀይ ሬድ ባይባሉ ሜቢ አይ ዶንት ኖ የሎ ሊሆን ይችላል እያሳየን ነው ጤንነታችን። ምክንያቱም ምንም እያደረግን አይደለም። ጤናችንን ለመጠበቅ እንደው አንድ ብርጭቆ 2 ብርጭቆ ውሃ እንኳን ጠጥተናል ወይ ብለን ብንጠይቅ ራሳችንን እንግዲህ መልሱን ለራሳችሁ ተው። ስለዚህ በጣም በሚገርማችሁ ነገር የዓለማችን የጤና ድርጅት ምን ይላል መሰላችሁ? አንድ ሰው ጤነኛ ነው ለመባል እንግዲህ ሙሉ ጤንነት አሁን እኔና እናንተ ዲፋይን አድርጉ ብንባል ጤናችንን እንዴ ሰው ወጥቶ እስከገባ ድረስ ጤነኛ ነው ብለን ነው ዲፋይን የምናደርገው። ግን የዓለም የጤና ድርጅት ምን ብሎ ነው ጤናን ዲፋይን የሚያደርገው? የአካላዊ ጤንነት በቃ ሙሉ ያለ የአካላዊ ጤንነት ንቅት ያለ ሙሉ ጤንነት እንዲሁም ደግሞ የማህበረሰባዊ ጤንነቱ በጣም ጤነኛ የሆነ የማህበረሰባዊ ግንኙነት ያለው ሰው፣ አካላዊ እንቅስቃሴ የሚያደርግ ሜንታሊ ደግሞ ስቴብል የሆነ ሰው ብቻ ኢቨን ኢኮኖሚካሊ ሁላ ይጨምርበታል ናወዴይስ። እና እሱን ስትመለከቱት ያንን እሱ ያስቀመጠውን ጤንነት ስትመለከቱት እኔና እናንተ ጋር ያ የተሟላ የተባለ ጤንነት አለ ወይ ብለን ብንጠያየቅ የምር አስደንጋጭ ነውና ሌላው የአመጋገብ ዘይቤዎቻችን ናቸው አይደል? ከጠዋት እስከ ማታ እስኪ ትናንት የበላውን ቼክ ስታረግ ከትናንትና ወዲያ የበላሽውን ቼክ ብታረጊ በዚህ ሳምንት የበላነውን ቼክ ስናረግ ቤታችን ስላፈራው ነው እንጂ የበላነው ስለ አካሌ አስቤ አይደለም የበላሁት። ወይ ደግሞ ስለለመድነው ነው እንጂ ያንን ምግብ ምንሰራው
የምርም ሌላ ምግብም መግዛት ስለማይችል አይደለም ያ ገንዘብ፣ ግን የለመድነው ምግብ ነው የምንመገበው። ስለዚህ ያ እኛ የለመድነው አመጋገብ ዘይቤ ሰውነታችንን አይመግብም። ስለዚህ ሰውነትሽ በቀን እንግዲህ ድሮ 4ኛ ክፍል ወይ 5ኛ ክፍል እንደተማርነው አይደል ኃይል ሰጪ ምግብ አይደል ብቻ ኃይል ሰጪ ምግብ ካርቦሃይድሬት ብለን የተማርናቸው ምግቦች አሉ። እነዛ ምግቦችን የምር አሁን ዛሬ ላይ ህይወታችን ላይ እንደዛ አይነት ንቃተ ህሊና ኖሮ ምግባችንን በአግባቡ ቼክ እያደረግን እየበላን ነው ወይ? እሱን ለሁላችንም የቤት ስራችን ይሆናል። ስለዚህ ግን ያልተጠበቀ ሰውነት የተጠበቀ ጠንካራ ሰውነት በ60ዎቹ እና በ70ዎቹ ውስጥ ልናገኝ አንችልም። አይደለም ጠንካራ ሰውነት ሆነኛ ሰውነት እንኳን ማግኘት አንችልም። ስለዚህ እስኪ የዓለም የጤና ድርጅት አንድ ሰው ጤንነቱን ቼክ ማድረግ ያለባቸው ቼክ ሊስት ብሎ ያስቀመጠውን ሼር ላድርጋችሁ። አንደኛ ምን ብሎ ያስቀምጣል መሰላችሁ? ኢነርጂ አቅም ማለት አንድ ሰው ከጠዋት እስከ ማታ በተመሳሳይ አቅም ወይም በተመሳሳይ ኢነርጂ በተመሳሳይ ጉልበት ይሄዳል ወይ? ማለት ከጠዋት እስከ ማታ በተመሳሳይ ጉልበት ነን ያለ ነው ወይስ እሱን ለእናንተ ልተው። ስለዚህ ጉልበታችን እንዳው ከውጭ የሆነ የሚያነቃን ነገር ካልጨመርንበት ወይም ተነስተን ወጣ ብቻ የሆነ ነገር እናደርጋለን። ምክንያቱም የሆነ ሰዓት ላይ ዲዚ እንሆናለን። ሳንፈልገው እኮ ነው፣ ፈልገ ነው አይደል? ስለዚህ ይሄ አንድ የጤና መለኪያ ነው ይላል። ስለዚህ አቅማችሁን ቼክ አድርጉ፣ ጉልበታችሁን ቼክ አድርጉ ከጠዋት እስከ ማታ። ሁለተኛ እንቅልፋችን በጊዜ መተኛት ወይም ሌሊት ላይ መንቃት ብቻ የተረባበሹ እንቅልፎች የምንተኛ ከሆነ እንቅልፋችን ላይ ችግር አለ ማለት ነው። ምክንያቱም ጤነኛ እንቅልፍ ማለት አንድ ሰው በአማካይ ጤነኛ እንቅልፍተኛ ሲባል በቃ ጀው ብሎ በደንብ ተኝቶ መንቃት፣ ስትነቃ ደግሞ ንቁ መሆን አይደለኛ የምናውቀው። ዛሬ ላይ ግን እንደዚህ አይነት እንቅልፍ ሳለ ከተኛንስ ምን ያህል የተረባበሸ እንቅልፍ እንደምንተኛ እሱን ለእናንተ ልተው። ሌላ በጣም በቀላሉ ከሙቀት ወደ ቅዝቃዜ ከቅዝቃዜ ወደ ሙቀት እንደ ምሳሌ ነው የምነግራችሁ። ለምሳሌ የአዲስ አበባ ልጅ ድሮ ወደ ድሬዳዋ ሲሄድ ድሬዳዋ ያቀልጠዋል። ምክንያቱም ድሬዳዋ ሙቀት ናት አይደል? ወይ የድሬዳዋ ልጅ ደግሞ አዲስ አበባ መጥቶ መቀመጥ አይፈልግም። ወይ እኔ ይሄንን ቅዝቃዜ አልችለውም ይባላል። ይሄ እሱ ስለማይችለው ስለማንፈልገው ሳይሆን ሰውነታችን አይቋቋምልንም። ኦልሬዲ የኛ የበሽታ ይሄ የአካባቢን ወይም ደግሞ የኢንቫይሮንመንትን አቀባበል አቅማችን አይፈቅድልንም፣ አንቀበለውም። ሌላው የሚገርማችሁ ነገር የበሽታ የመቋቋም አቅማችን ሪዚስታቢሊቲ ይለዋል የዓለም የጤና ድርጅት። ለበሽታ ያለን ለምሳሌ በጣም ብዙ ሰው አሁንም በተደጋጋሚ ጉንፋን ይዘዋል። ያለፈውም ሳምንት ጉንፋን ያልያዘሽም ነበር እንዴ? ያ ሰው የበሽታ የመቋቋም አቅሙ ቀንሷል ማለት ነው። አሁንም ለተለያዩ በሽታዎች የምንጠቃ ከሆነ ቶሎ ብለን የምንታመም ለተለያየ በሽታ ያው እንደ ምሳሌ ነው ጉንፋን ያነሳሁትና፣ ስለዚህ የበሽታ የመከላከል አቅምህ ጠንካራ ካልሆነ ስለዚህ የሆነ ምንድነው ሬድ ፍላግ እየበራብህ ነው ማለት ነው። እሱ ብቻም አይደለም። በጣም የሚገርማችሁ በተለይ በጣም ረጅም የሰዓት ዲፍረንስ ያላችሁ ቦታ ሄዳችሁ እንቅልፍ አይወስዳችሁ። ለምሳሌ ከኢትዮጵያ ተነስታችሁ አሜሪካ ብትሄዱ በቶታሊ የእንቅልፍ ሰዓታችን ይለያያል። እኛ ስንነቃ ነው እነሱ የሚተኙት አይደለ? ስለዚህ እንደኔ ከሆናችሁ የባዮክሎክ ዲስኦርደሩ እናንተ ጋር በጣም የሚጎላ ከሆነ ሰውነታችሁ በሚገባ ሙሉ ጤነኛ ከሆናችሁ ያን ያህል የእንቅልፍ ዲስኦርደር ብዙም አይታይባችሁም ከሆነ ሀገር ወደ ሆነ ሀገር ስለሄዳችሁ፣ በተለይ የሰዓት ልዩነት ካለን ማለት ለምን ሰውነት ቀን መንቃት የለመደበት ሰዓት ላይ ያ ቀን የእናንተ ቀን እነሱ ደግሞ የሚተኙበት ከሆነ እንቅልፍ አይወስድም። በቃ እኔ እንቅልፍ እምቢ አለኝ። የመጀመሪያው አንድ ሳምንት በጣም ተቸጋገርኩ። እንቅልፍ እምቢ አለኝ። ሰዎች ሲቀመጡ እኔ አንቀላፋለሁ። ምክንያቱም እኛ ጋር ሌሊት ነው ኢትዮጵያ አይደል? ስለዚህ እኔ እዛ ጋር ቁጭ ብዬ አንቀላፋለሁ ሰው ሲነቃ። ይሄም በሚገባ አንድ የጤና መለኪያ ምንድነው መስፈርት ነው። ሌላው ጥርስ፣ አቤት የጥርስ ጉዳይ ሲነሳ ሁሉም አፉን ይይዛል እንደኔ ማለት ነውና ጥርሳችን ብዙዎቻችን ጥርሳችን የታመምነው አስራዎቹ ገና 13 14 አካባቢ ነው ጥርሳችን የታመመው። ስለዚህ ማስነቀል የጀመርነው ያኔ ነው። ስለዚህ ሄልዚ ጥርስ የለንም። ጥርስ ሲባል የግድ ጥርሱ ብቻ ላይሆን ይችላል። ድዳችን ሊደማ ይችላል፣ ድዳችን ሊቆስል ይችላል። ብቻ የተለያዩ አይነት በቃ የአፍ ይሄ ኦራል ካቪቲያችን አካባቢ የሚታይ የተለያዩ አይነት ደግሞ ደጋግሞ መጠቃት ከጥርስ ማስነቀል ጀምሮ ማለት ነው። ወይም ደግሞ የፍራክቸር ማድረግ ወይም ይሄ መሰባበር ራሱ ይሄ ማስነቀሉ ሳታስነቀሉ ራሱ የሚሰባበር አንዳንዴ ከምግብ ጋር አውጥታችሁ ጥርሳችሁን ልታዩ ትችላላችሁና እነዚህ ሁሉ የጤና እክሎች ከእክሎቹ ውስጥ አንዱ ነው። ይሄ ብቻ እንግዲህ በጣም ብዙ ላይክ ፀጉር መነቃቀል፣ ፀጉራችን ይነቃቀላል። ወንዶቹ ተመልጠዋል፣ ሴቶችም ፀጉራችን ሸሽተዋል ወይ ደግሞ ፀጉራችን ይሰባበራል። ዩሲ ብቻ እነዚህ ምልክቶች ካሉብሽ ወገኖች ኦፍ ኮርስ አሉብን። ምናልባት ሁሉም ላይሆን ይችላል ግን በከፊሉ አለብን።
ስለዚህ ምን እያደረግን ነው? ለተለያዩ አለርጂኮች እንጋለጣለን፣ ለሆኑ ሽቶዎች ወይም ለሆነ ሽታዎች ወይም ደግሞ ለሆኑ ቦታዎች። ብቻ የሚገርማችሁ ልብ ስለማንል ነው እንጂ ጤንነታችን አደጋ ውስጥ እንዳለ በደንብ የሚያስታውቁ ምልክቶች አሉና እነዚህ ምልክቶች ምንድናቸው? እባክህን ለጤንነትህ ተጨነቅ። ይሄ ማለት ዴፊሸንሲ ነው። ልክ አሁን የገንዘብ እጥረት ሲኖርብህ ኪስህ ወይም አካውንት እየቀነሰ እንደሚያሳይህ እነዚህ ምልክቶች የጤንነትህ መቀነስን እያሳይህ ነውና እባክሽን ጤና ያንቺ ኃላፊነት ነው። ያንቺ ጤንነት ያንቺ ኃላፊነት ነው። የግድ ሐኪም ቤት መሄድ አይጠበቅብሽም። ሐኪም ቤት ሄደሽ የቫይታሚን ዲ እጥረት አለብሽ፣ ፀሐይ ላይ ስለማትወጪ የቫይታሚን ሲ እጥረት አለብሽ፣ ብርቱካንና ሎሚ በሚገባ ተጠቀሚ ወይም ደግሞ እያለ ሐኪም ሁሌ ሊነግርሽ አይችልም። ምክንያቱም ጤንነቱ ያንቺ ነው። አንቺ ነሽ ሄልዝ የሆነሽ መኖር ያለብሽ። እኛንን በነገራችን ላይ በጣም ጤነኛ ሆነን መኖር ያለብንና ስለዚህ ምን ያህል ውሃ መጠጣት እንዳለብሽ በሐኪም እንዲታዘዝልሽ የምትፈልጊ ከሆነ ችግር የለውም። ኩላሊትሽ ችግር አለበትና በሐኪም እንዲታዘዝልህ የማጠብቅ ከሆነ በትንሹ በቀን 2 ሊትር ውሃ መጠጣት ግድ ይለናል ወገኖቼ። ጤና የራሳችን ስለሆነ በቀን አስፈላጊ የሆኑ ንጥረ ምግቦች እንዳው ያን ያህል ፋንሲ ላይፍ ባንኖር እንኳን ቢያንስ እኛ ሀገራውን ጎመን ርካሽ ነው። ቆስጣ፣ ሰላጣ፣ ይሄ ግሪን ሊፎች መብላት ልማድ እናድርግ ወገኖቼ እባካችሁ። በጣም የሚገርመው እኔ በጣም የማስተውለውን ነገር ልንገራችሁ። ሆቴሎች ላይ ለተለያዩ ፕሮግራሞች ስትጋበዙ በዚህ በኩል የሰላጣ ብፌ አለ፣ በዚህ በኩል ደግሞ የስጋ አይነት ብፌዎች አሉ። የኛ ማህበረሰብ እንግዲህ በጣም የሚረባረበው የስጋው ብፌ ላይ ነው። የሰላጣው ብፌ እንዳለ ተቀምጧል። ይህንን አመለካከት ቀይረን ሰላጣ የደሃ ምግብ ሳይሆን ሰላጣ የጤና ምግብ ነውና ሐኪም መድኃኒት ነው ብሎ ሳያዝልህ ሰላጣን እባክህን ሰላጣን ለራስህ እዘዝ። ሌላው ጨው፣ ስኳር እና ጨውማ ቀንሱ። ጨው፣ ስኳርና ጮማ ኦፍኮርስ ጮማ እንኳን ያን ያህል አትጠቀሙ ትችላላችሁ። ግን በተለይ ጨውና ስኳር ብዙዎቻችን በፍቅር ነው የምንወደው። እንደኛ ለስኳር ብለን እኮ ነው ዋጋ የምንከፍለው የሚለኝ በጣም ብዙ ወጣት አለና እባክህን በሐኪም ስኳር አቁም፣ ጨው አቁም ሳትባል ቀንስ። ምክንያቱም ጤንነትህ ያንተ ኃላፊነት ነው። See you at the top of your dreams.